ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁልኝ? ሰላም ናችሁ ወይ? እንዴት ናችሁ? ስራ፣ ጤና ሁሉ ሰላም? ከኔ ጋር አሪፍ ነው አልሐምዱሊላህ። ሰሞኑን ጠፋ ብያለሁኝ። ትናንትና ማውራት በጣም ፈልጌ ነበር ግን አልተመቻቸልኝም። ክትባት ሄጄ ነበር ማለት ነው ከሚጣ ጋር እና እንዴት ናችሁልኝ? እኛ ዝናብ ጉርርምታ በጣም እያስፈራራን ነው ሰሞኑን በጣም ተቸግረናል። ላይ ዝናብ እየዘነበ ነው። ዛሬ ደግሞ አልሐምዱሊላህ አሪፍ ሰዓቱ አሪፍ ፀሐይ ወጥቷል። ትናንትና ደህና ነበር ትናንትና። ሰሞኑን ግን በጣም እየጣለ በተለይ ወደ ኤርትራና ልጓም አካባቢ ጉዳት አድርሷል ማለት ነው። በደረሰ ሰብል ላይ በጣም ነው። አልፎ አልፎ ያው ሁሉንም ቦታ ባይሆንም እንደው አልፎ አልፎ ብታዩ በጣም ከባድ ጉዳት አድርሷል። በጣም የሚያሳዝን ነው። ዛሬ ሰው ሁሉን ነገር አልፎ እቃ ወቅቼ ቤት ያስገባለሁ ባለ ሰዓት ወላሂ የሉን እዛው መሬት ላይ ፍስስ አርጎባቸው ቀረ። ብቻ ኢንሻአላህ አላህ ለበጎ አድርጎት በበጎ ነገር ይቀይርላቸው እንጂ የኛ ስላልፈሰሰብን ችግር የለውም ማለት አይቻልም። የገበሬ እህል የኛ እህል ነው ማለት ነው። በጣም ያሳዝናል። ብዙ ገበሬዎች ተጎድተውባቸዋል። ወላሂ አውቃለሁኝ። ብዙ ሰዎች አሁን ራቻ እንኳን እየጠበቁ እንደሆነ ወቅተው እንገለገላለን ብለው የሚጠብቁ ሰዎች አሉ። ብዙ ገበሬዎች ከመኸር ነው የሚያገኙት እንጂ አመቱን ሙሉ ጠብቀው አሁን ላይ ለሞቢል ሊገባ ትንሽ ሰዓት በቀረው ሰዓት እንደዚህ መሆን በጣም ይከብዳል። ላይ በጣም ያሳዝናል። ብቻ እንግዲህ ከአላህ የመጣ ነው። ምንም ማድረግ አይቻልም እንጂ ከባድ ጉዳት ነው የደረሰው። ስንዴውን በቃ ሽምጥጥ ነው አሉ፣ እርግፍ ስስ ነው አሉ የሚያደርገው። ጤፍ እኔ አልገመትኩም ወላሂ ጤፍ እንደዚህ ይሆናል። ጤፉን ራሱ በላው ላይ ደለል ሄደበት ምናምን ሄዶበታል። ደግሞ ሌላውን ራሱ በቃ ጤፉ ራሱ አሉ በረዶ ስለሆነ የጣለው እርግፍ ብሏል አሉ መሬት ላይ በቃ ፍስስ ነገር። ገቦ እንኳን ቢበቅል ምንትን መሆን አይችልም፣ ምክንያቱም በስቷል አሉ ማለት ነው። ስለዚህ እኔ በህይወቴ እንደዚህ ሰምቼ አላቅም፣ አይቼምም አላቅም። ያን ያህል ተደረሰ በኋላ እንደዚህ ዝናብ አጠፋው ሲባል ዝናብ አንዳንዴ ረጨት ያደርጋል፣ ከዛ በደንብ ይከመራል ምናምን፣ ከዛ ዝናቡ እንትን ሲል ይወቃል፣ ችግር የለውም። አሁን እኮ በቃ አልተነሳም፣ ጤፉ ከመሬት ላይ አልተነሳም፣ ገና አልታጨድም። እዛው ባለበት ግን አፈሰሰው፣ በቃ ጭድ ብቻ ታቀፈው ቀሩ፣ በረዶ ስለሆነ የጣለው። እናንተ እህል ትላላችሁ፣ ሰዎች ራሱ ውጭ ላይ ቀላል ዝናብ ነው ምናምን ብለው ሊሞቱ የነበሩ ሰዎች እንደነበሩ ምናምን ነው የሚወራው። ጉርምታው ራሱ ምናምን ነገር ብቻ ይሄ ሁሉ እንግዲህ አላህ በኸይር ነገር ይቀይርልን፣ ይቀይርላቸው። እነሱንም አላህ በኸይር ነገር ያስደስታቸው ገበሬዎቹ። አሁን ላይ ግን በጣም አዝነዋል ወላሂ ያሳዝናል። ደግሞ ሁሉም ቦታ አይደለም እንደዚህ አለፍ እያለ ማለት ነው በረዶ የጣለው። በረዶ በጣም ገግሯል። በተለይ ፌስቡክ ላይ ልቀውት ኤርትራውን የዚህን የልጓማውን እንኳ በአካል ያዩ ሰዎች ሲነግሩኝ ጧት ድረስ ያኔ ሰኞ ለታ ነበር ማክሰኞ ለታ ጧት ሄደው እዛው ቦታው ጧት ድረስ አለቀቀም በረዶ ማለት ነው። የትትራውማ በቃ እንትን ይፈነቀላል እና ብቻ ከባድ ነበር። ዱአ አድርጉልን ደግሞ የተረፈውን እንትን እንዳያበላሽባቸው ዱአ አድርጉ ሁላችሁም። እኔ እዛ እያለሁ እንደዚህ የሆነ ነገር ዝናብ ቀረ ምናምን ሲሉኝ በጣም ነው የማዝነው። ምክንያቱም ቤተሰቦች እኔ እዛ በሆን የውጭ በሆን ቤተሰቦች አሉ፣ ቤተሰቦች እንዲቸገሩ አልፈልግም። ኢትዮጵያ ውስጥ ሁሉም መላ ገበሬው ጠፋበት ማለት ሁሉም ሰው ችግር ላይ ወደቀ፣ ችግር ላይ ሆነ ማለት ነው። ከረሃብ ጦርነት በጣም የሚያመልጥ ማንም የሚያመልጥ ሰው የለም። ስለዚህ ዱአ አድርጉልን ማለት ነው። ዱአ ያስፈልጋል። አሁን ላይ ዝናብ እኔ እንደዚህ አይቼም አላቅም። ጉርርምታው እናንተ ወላሂ ገና ዝናቡ ገና ሳይጀምር ጉርርምታው ያ አላህ ሲያስፈራራ፣ ከዛ ደግሞ ዝናቡ ሊያቋርጥስ ነው እንዴ? እዚህ ወንዙ ራሱ ሞልቶ ያወካል ብላችሁ የበጋ ዝናብ እንደዚህ ልክ እንደ ክረምቱ ወንዙ ሞልቶ ያ ነው እንትን ይላል። በዛ ላይ እንግዲህ በደረሰ ሰብል ላይ ሲሄድበት አስባችሁታል። ውሃውስ እሺ ይሁን በረዶ እና እንደዛ ነው። አሁን ሰው እየተዋከበ ነው። የተረፈለትም እያጨደ ነው፣ ያልተረፈለትም ደግሞ ያው የፈሰሰበትም ጭዱን ያጭዳል። ምንም ማድረግ አይቻልም። ብቻ ግብርና ኑሮ እንደዚህ ነው። የኢትዮጵያ ኑሮ ስንት ተለፍቶ እኔ ብዙ ጊዜ የማየው እንትን ወደ መስከረም አካባቢ ምናምን ጠፋ ምናምን ተብሎ
ሲገለበጥ ምናምን ነው እንጂ እንደዚህ ከደረሰ በኋላ ደቦ ተለምኖ ሊታጨድ ስንት መሰላችሁ። በጣም የሚያሳዝን ነገር ነው የተፈጠረው። ግን ያለ ውሳኔ ነው፣ ምንም ማድረግ አይቻልም። ኢንሻአላህ በኸይረ ነገር ያስደስታቸው። ሌላ ምን ይባላል? ከሱ የመጣ ነው፣ እሱ ያውቃል። ወላሂ እሱ ያውቃልና ነው እንጂ እንደዚህ ጭራሽ ሆኖ ማያውቅም። እኔ ሲሉ ሰምቼም አላውቅም። እንደዚህ የደረሰ ሰብል እንደዚህ አጠፋ ያሉ አሁን ራሱ እኔ ሲሉ ማለት ነው ተበላሸ ምናምን ሲሉኝ በቃ ጎርፉ በስቶበት በላው ላይ ሄዶበት ምናምን ነበር የመሰለ የገመትኩት። ግን ዝናቡ በረዶ ስለሆነ በቃ ጤፉን እዛው ፍስስ አደረገው፣ መሬቱ ላይ ፍስስ አለ ጤፉ። በቃ ምንም የሚነሳ ነገር የለውም፣ ጭድ ብቻ ነው የቀረው ነው የሚባለው ማለት ነው። አስባችሁታል? ወላሂ ይሄ የአላህ ቁጣ ነው። ሰውስ በሱ እንትን እያለ አላህ ተቆጥቶ ነው የሚሆነው። ኢንሻአላህ ይታረቀን። ሌላ ምን ይባላል? ብቻ ግን ባልደገመው ደግሞ የተረፉ አሉ። እንደው አልፎ አልፎ ስለሆነ ሁሉንም መደዳውን አይደለም፣ አልፎ አልፎ ስለሆነ የተረፈላቸው ደግሞ እንዳነሱ አላህ ተገግብ ያደርግላቸው። የተመረጠ ነው እላችኋለሁ። ውድ ቤተሰቦቼ ሰሞኑን በጣም ጠፍቻለሁኝ። እመጣለሁኝ ኢንሻአላህ። ላይክ አትርሱኝ። ሰብስክራይብ ያላረጋችሁኝ ሰብስክራይብ አድርጉኝ። ኮሜንት ጻፉልኝ። አመሰግናችኋለሁ ውዶች። እያበረታታችሁኝ ስለሆነ ከኔ ነው እንጂ የጎደለው ከእናንተ ምንም አልጎደለም። ስላልተመቻቸልኝ ነው ሰሞኑ። ትናንትና ራሱ በጣም ማውራት ፈልጌ ነበር ግን አልተመቻቸልኝም። አይመቻችም አንዳንድ ጊዜ እና በጣም እየጠፋሁኝ ነው። ላለመጥፋት እሞክራለሁ። እናንተም ላይክ አድርጉ፣ ቪዲዮዬን እስከ መጨረሻው ይዩልኝ። እንደዚህ አዳዲስ ነገር ብዙ ጥያቄም የተጠየቅኩት አለኝ በነገራችን ላይ አንብቤ ኮሜንቱን እመልሳለሁኝ ውድ ቤተሰቦቼ። እና እስከዛው ድረስ ደህና ቆዩልኝ። ዱአ አድርጉላቸው ለገበሬዎቹ፣ ለኛ ዱአ አድርጉልን። የሩቅ ዱአ ደግሞ መቅቡል ነው ብለዋል። ሁላችሁም ዱአ አድርጉ ማለት ነው። ትናንትና በለቀኩት ስቶሪ ላይ ሁላችሁም ኮሜንት እየጻፋችሁልኝ ነበር። ያ እውነት ነው። እኔ እንደውም ቀንጨብ አድርጌ ነው ብዬ የቀረጽኩት እንጂ በጣም ኃይለኛ ዝናብ እያጎረፈ በበሩ ላይ ራሱ ጎርፉ በጣም ሲንደቀደቅ ነበረ ማለት ነው። ምንም ያልታሰበ ዝናብ ነው፣ በጭራሽ ያልታሰበ። ገበሬው እንደዚህ አላሰበም ነው። ዳመና ዳመን ማለት ተጀመረ ቆይቷል። ግን ደህና ሲያጭዱ ሲያጭዱ ደህና ይሆንላቸዋል። እንደዛ ምናምን ለምደዋል። ሁሌም እንደዛው መስሏቸው ቁጭ ብለው እያጨዱ እዛው ከብታቸውን እንዳገዱ ውረድ ያለባቸው በረዶ ራሱ ሊገላቸው ገበሬዎች ነበሩ ማለት ነው። ሲነግሩ ብቻ ባህላቸው ፊዳ እንኳን ሆነላቸው እንጂ ከባድ ነበረ ውድ ቤተሰቦቼ። እና እስከዚህ ድረስ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ላይክ እንዳትረሱ፣ ሼር የደረሳችሁ ሼር እንዳትረሱ፣ ሰብስክራይብ አድርጉኝ። ሁላችሁንም ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።